በኢየሱስ ስም በሚቀኑና ተመቀኝተው በሚመለከቱት ፊት ሞገስ ይጨመርልኝ። በኢየሱስ ስም እግዚአብሔር ምቀኞች ከሚያዘጋጁት ወጥመድ ይጠብቂ። ቅንዓትና ምቀኝነት ጎረቤት ናቸው። ማለትም በገላትያ ምዕራፍ 5 ቁጥር 19 ላይ እንደዚህ ብሎ ይናገራል። የሥጋ ስራም የተገለጠ ነው ይልና ቅንዓት የሚል አለ፣ ደግሞ ምቀኝነት የሚል አለ። እነዚህ የሥጋ ስራ ናቸው። በዘፍጥረት ምዕራፍ 4 ላይ የአንድ እናት ልጆች ማለትም ቃየንና አቤል ለእግዚአብሔር መስዋዕትን እንዳቀረቡ የእግዚአብሔር ቃል ይናገራል። እግዚአብሔር ግን ወደ ቃየንና ወደ መስዋዕቱ አልተመለከተም ይላል። የአቤልን መስዋዕት እግዚአብሔር ስለተቀበለ ተናደደ፣ ተቆጣ ይላል። ወንድሙን የእናቱን ልጅ መተኪያ የሌለውን ወደ ምድረ በዳ ወስዶ በዚያ ገደለ ይላል። መነሻው ግን ቅንዓት ነው። ያም ብቻ አይደለም። የእግዚአብሔር ቃል አንደኛ ሳሙኤል ምዕራፍ 18 ቁጥር 9 ላይ እንደዚህ ይላል። የእስራኤል ሴቶች ዳዊት 1000 ገደለ፣ ሳኦል ግን 1000 ገደለ ብለው ሲዘምሩለት ከዚያ ቀን ጀምሮ ይላል ሳኦል ዳዊትን ተመቀኝቶ ተመለከተ ይላል። ለኔ ለምን ትንሽ ሰጠኝ ማለት ነው። ከዚያ ቀን ጀምሮ ለመግደል ፈለገ ይላል። አያችሁ፣ ቅንዓት የሥጋ ስራ ነው። ለሌላ ሰው የሚሆነውን መልካም አለመፈለግ፣ ለኔ ብቻ ይሁንልኝ ማለት። ይህ ደግሞ በያዕቆብ መልእክት ምዕራፍ 3 ቁጥር 15 ላይ እንዲህ አይነት ጥበብ እንዲህ አይነት ስራ የሥጋ የምድር የአጋንንትም ነው ይላል። ቅንዓት በሥጋ ይገለጣል፣ ነገር ግን ምንጩ የሰይጣን ነው። ያም ብቻ አይደለም። ምሳሌ ምዕራፍ 14 ቁጥር 30 ላይ ቅንዓት ይላል አጥንትን ታነቅዛለች ነው የሚለው። ይሄ ማለት በወላይተኛ ኢታ አጃጀ አርጌ መላ ይላል። ኑ አሳተታው አጃጀ አርጌ መላ ይላል። ውስጥን ይበላል ቅንዓት። ስለዚህ ቅንዓት ካለብኝ በጣም ተመርመር። ክፉ በሽታ ነው፣ ጮሆ ማይወጣ ነው፣ መንፈሳዊ በሽታ ነው። እሱ ነገር አልቦም ይሁን አስጮሆም ይሁን አንከባሎም ይሁን ከውስጤ ካልወጣ በጣም እድገቴን ይከለክላል። ያን የሚትቀናውም ሰው ምንም ማድረግ አትችልም። ከእድገቱም ይሁን ከህይወቱ ልታስቀረው የምትችለው ነገር የለም። ነገር ግን ራስን ይጎዳል። ቅንዓት ካለብኝ በጣም ተጠንቀቅ፣ እድገት የለህም። ቅንዓት ካለብኝ ራስን በእግዚአብሔር ቃል ተመርመር፣ ልቤን ጠብቅ። እንዲያልኩኝ አንድ በረከት እባርካለሁ። በኢየሱስ ስም በሚቀኑና ተመቀኝተው በሚመለከቱት ፊት ሞገስ ይጨመርልኝ። በኢየሱስ ስም እግዚአብሔር ምቀኞች ከሚያዘጋጁት ወጥመድ ይጠብቂ። መልካም ቀን ይሁንልኝ። ሻሎም